ከዓመታት በፊት አንቺ ጋር ስመጣ የለበስኩትን ልብስ አየሁት በፎቶ ዘንጬበታለሁ ብዬ ያልኩት ለካስ ያደፈ ቀዳዳ ነበረ ቡትቱ እኔማ በቤቴ አምሮብኛል ብዬ ነበር የመጣሁት ዛሬ አይደለም እንዴ ምን መስል እንደነበር ፎቶ ላይ ያወሩት አንቺ በዚህ ልብስ ነበር በየአደባባዩ ይዘሽኝ ዞርሽው በዚህ ጫማዬ ነው እግሬ ላይ ሆነሽ ፎቶ የተነሳሽው እኔ መቻምኜሽ ወደሃለሁ ስትይ ካንተ በቀር ማንንም እንዳልተፈጠረ ዛሬ ግን ገብቶኛል እውነትም ተወጂኝ ነበር እቺ ከፊት ለፊቷ ላይ ቅድ ያላት ጫማዬ አሳይታሽ ይሆን እስከ መድረሻዬ እስከ ዓላማዬ እንጂ ያንቺን ብሆን በሞላ ዘናጭ ሰው አልጠጋም ነበር ፎቶ ላይ ማየውን እንደዚህ አይነቱን ሰው አረኔ አፈርኩኝ ባለባበሴ ያኔ ያልታወቀኝ ከልብስ ይልቅ ለልብ ቦታ ያላትን ሴት አንቺን በበልበሴ ፎቶ ግን ክፉ ነው ቢሰፉትም እንኳን የነበረውን ቅድ እንዳለ ያሳያል ምን ገባቲም ጊዜው ያለፈለት ፍጹም ያሉት ነገር ጎደሎ ይታያል እውነት ግን አባትሽ እንደዚህ ያዩ ሰላም ብለውኛል እውነት ግን ወንድምሽ በዚህ ልብስ አይቶኛል አዋይቷል ካልሽኝ እመኚኝ ጠልቶኛል አወያ አለባበስ አወያው ዝነጣ እንዴት ግን ዝም አልሽኝ እንደዚህ ስመጣ አሁን ምንድነው ሱሪ ወይስ ቁንጣ አሁን ምንድነው ሹራ ወይስ ፎጣ ወዮ አለባበስ አወዮ ዝነጣ እርግጥ የለበስኩት ካለኝ ልብሶች ሁሉ ነበር ያማረውን ጫማም ልክ እንደዛው ካይን የሚቀረው ነበረ ዛሬ ግን ሳስተውለው ብዙ ቦታ አለበት የተተረተረ እና ምን መሰለሽ ያማረ ነው ያሉት የሚያንስ ከሆነ ያደር ቆይቶ ትናንት ውብ ነው ያሉት የሚያሳፍር ከሆነ አድፎና አርጅቶ ከእንግዲህ በኋላ የመጣው ቢመጣ አልነሳም ፎቶ ከተወሰኑ ዓመታት በፊት ከፍቅረኛዬ ጋር ቁጭ ብዬ ይሄንን ፕሮግራም ታደም ነበር ዛሬ ፍቅረኛዬ ከፍቅረኛዋ ጋር ሆና ያይቺ የግጥሙ ርዕስ ነው ያው አራዳ ስለሆናችሁ በአራዳው መንገድ ተሰሙኛላችሁ ብዬ ነው እደግማታለሁ እቺ ንግግር ያው አራዳ ስለሆናችሁ በአራዳው መንገድ ተሰሙኛላችሁ ሰላም እንዴት ናችሁ ዛሬ በሲኤምሲ አካባቢ በልዩ ሁኔታ የተሰራ 350 ካሬ ሜትር የሆነ ቤዝመንት ያለው G+2 የሆነ ምርጥ የመኖሪያ ቤት በ65 ሚሊዮን ብር ብቻ ይዘንላችሁ መተናል ሁሉ ጊዜም እንደምንለው እድል እብድ ነች እንዳያመልጣችሁ በዘመን ዘመናዊ ህይወት ይኖሩ